ወድሻለሁ በቃ እሺ ይቅርታ አድርጊልኝ ተወኝ በቃ እንድታናግረኝ አልፈልግም በቃ አልፈልግም ምንድነው አንድ ላይ ልናገናኛቸውና አሳምነን ለማስታረቅ ነው ያሰብነው በጣም ጎዳኝ የምር እኮ ይቅርታ እሺ ለዛ ስለምን እንደምወደው በጣም ጎዳኝ ለኮንፈረንስ አይን ጨፍና ኧረ በእናትሽ አንቺ የትም አትይጂ በእናትሽ ብናድርስ እሺ ፈተናውን ወደቀች የምትለው አንተ ምን ስታረግ ነው ዴት እንውጣ ብለሃት እሺ ካለች ለሳሚሽ ብለህ እሺ ካለች ያ ትክክል አይደለም እንዳትፈልገኝ አውርደኝ አልፈልግም ሰላም የድብቁ ካሜራ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል። ያው በባለፈው ቪዲዮ እንደምታስታውሱት ፍቅረኛ ይፈትኑልኝ ብሎ ላገባት የወሰንኩት ሴትን ነው እንግዲህ ፈትኑልኝ እያልኩ ያለው ፍቅረኛው ፈተናውን አልፋ ወደ ፈተና ውስጥ ለምን ከተትከኝ ብላን ጥላው እንደሄደች እናስታውሳለን። ለምን ነው ፈትነኝ ዝጋይኝ ኧረ በእናትሽ አንቺ የትም አትይጂ በእናትሽ እሱ አሁን ተሰምቶት ቢደውላት ምን ቢልላት ስልኳን አታነሳለትም። ግን እኛ ያሰብነው ነገር አሁን በሌላ ስልክ ደውለን በስራ አስመስለን ጠርተናት አንድ ላይ ልናገናኛቸውና አሳምነን ለማስታረቅ ነው ያሰብነው። ያው እንደሚሳካልን ተስፋ አረጋለሁ። ያንን ስራ ከጀመረችበት ጊዜ ሰዓት ጀምሮ እኔና እሷ በፊት የነበረን ነገር በጣም እየቀነሰ ነው የመጣው። በፊት በየቀኑ ነበር የምንገናኘው። አሁን ግን በሳምንት አንዴ ራሱ ለመገናኘት በጣም ረጅም ነው። እሺ ፈተናውን ወደቀች የምትለው አንተ ምን ስታረግ ነው? ስልኳን ከሰጠች ነው? ከሳመች ነው? አብረን ዩኒቨርሲቲ ትባልሽ ካለች ነው? የትኛው ነው አንተ እንደወደቀች? ኖርማሊ ስልክ ብትቀበላት ጀስት ስልኳን ልሰጥ ትችላለች። ምክንያቱም ዲጂታል ማርኬት ላይ ነው የምትሰራው። ስለዚህ የሶሻል ሚዲያ ስራ ስለምትሰራ ችግር የለባትም ስልክ ለመስጠት። ግን ጀስት ዴት እንውጣ ብለሃት እሺ ካለች ለሳሚሽ ብለህ እሺ ካለች ሶ በቃ ያ ትክክል አይደለም። ለልጁ ኦሬዲ ነግረናል። የመጀመሪያ እንደምንም እንዲከታተሩ ነው ያሰብነው። ከተከታተሩ በኋላ የሆነ ታክሲ ተራ ላይ አቁሙ ይጠብቃል። እሷም ማለት ነው ልክ ሲያቆማት አንተ መኪና ይዘህ ትሄድና እዚህ ጋር ቆመዋል። እንግዲህ ፒክ ላደርጋቸው ነው። አቅጣጫ ይጠይቋል። አባ ቄራ ወዴት ነው በእናትህ ይነግርሃል ቦታውን። ከዛ ግን ወደዛ ከሆንክ እሷንም ሸኝልኝ እሷም ወደዛነት ይላል። በቃ እሷም እዛው ነው ወደዛ ነው ሸኛት ልሸኝልሽ። እሺ አስገብሽ ግቢ። ኧረ ችግር የለም ነይ ግቢ ነው ማለት ቤት ሰሪያ እንዴት ነው ታዲያ? እሱ ነው የሚያመቻችልኝ ማለት ነው። እሷ መኪና ውስጥ እንድገባ ያበደ ምንም አይነት ጥርጣሬ እንዳይኖር ፕሮፌሽናል ካሜራ ልትጠቀም ነው። ይህ የምታዩት ዳሽቦርድ ላይ ያለው ስልክ አሁን ሙሉ በሙሉ መቅረጽ ጀምሯል። ነገር ግን ስክሪኑ ጥቁር ስለሆነ መኪና ውስጥ የሚገባ ሰው ስልኩን ዝም ብሎ የተቀመጠ እንጂ እየቀረጸ ነው ብሎ በፍጹም አይጠረጠርም። ሳታቅ ያው ስልኩ እንደተቀመጠ አስመስለን ምንም ሳባን ነው። ምክንያቱም ዝም ብላ ከመንገድ ላይም ስለገባች አትባንንም ሪካርድ ካልገባ ማለት ካላየች ካሜራ ላይ። ስለዚህ ሳትባንን ቀርጸህ ጨርስ ትመጣለህ ማለት ነው። እንግዲህ ተመልካቾቻችን አሁን ላይ ወደ መኪና ውስጥ ገብታለች። እኛ ተከታተልናት ነው ያለው ነገር ቀጥታ አዘጋጀን እያየን ያለ ነው ማለት ነው። ያሁኑ ፍቅረኛሽ ነው እንዴ? ኧረ እባክሽ በጣም ነው ወጣው። ኧረ እባክሽ እንደምትወደው ነው እንግዲህ እየሰማን ያለው እኮ። እሺ ስልክሽን ስጪኝና እንደዋወላታለን። አይ ስልኬን ማለት ነው። ለምን? ምክንያቱም እሱ ማሽ ስለማልፈልግ ስለማልወጣው የመጀመሪያዋ ሴት ናት እንግዲህ ያለፈችው እኛ ጋር በጣም ደስ ብሎኛል። ቺትም አላረግም ነው የምትይኝ? እነሱ ላይ ስትወረጋገጥ የትኛውም ትክክል አሁን በስሜት ታትልሽ ትንሽ አሁን ሁሉንም ነገር ታየውና ኮንፈረንስ ምን አረግሽ ነው አንቺ? ደሞሃል እያልከኝ ያለኸው እኮ ሳሚኝ ነው እና ምን ጓደኛ አለኝ እኮ እንገልፈልሃ ፈተና እየተፈተንሽ ነበር። የምርህን ነው? ማነው የሚፈትነኝ? አንተ ነህ? ለዚህ ሁሉ ነገር አንተ ነህ? የምርህን ነው? ዋው በጣም ቆሻሻ ሰው። አዳምጪኝ እስኪ በጣም ቆሻሻ ሰው ነህ። አላዳምጥህም። እንዳትሰከኝ አውርደኝ አልፈልግም። ኧረ ተይ ተይ። ኧረ በእናትሽ ያዛት። ተይ ተይ ያዟት። በእናትሽ 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 ኧረ በእናትሽ በእናትሽ ተይ ተይ ያዟት። ኧረ አልፈልግም። ኧረ ማኪና አድርጊ አልፈልግም እኮ ተወኝ። አይደለም አንቺም እኮ እሱም እኮ ይወድሻል እኮ። አንቺ ያልገባሽ ነገር አለ። ለምንድን ነው የሚጫወትብኝ? ይሄ እየተጫወተሽ አይደለም። እሱ እኮ ስለሚወድሽ እኮ ነው። ለማረጋገጥ እኮ ነው። ለምንድን ነው የሚጫወትብኝ? ስለምወደው ስለማከብረው ስለሚወድሽ ነው። እሱም ተረጋጊ። እሺ በቃ ተረጋጊ በእናትሽ። እሱም ትሄጃለሽ በዚህ ሰዓት። አልፈልግም። በቃ የሄድበት አለኝ ብዙ የሄድባቸው ትሄጃለሽ። ስላመንኩ ለምንድን ነው የምትፈትነኝ? ንገረኝ። ኧረ በእናትሽ አንቺ የትም አትይጂ በእናትሽ። አንተ ተረጋጋ። በቃ እንደምንም እናስማማታለን። ኧረ በእናትህ ሄደች እኮ በቃ። እኔ እኮ ያለሷ ምንም ነኝ እኮ። በዛሬው ቪዲዮ ደግሞ አያገባንም ግን ማስታረቅ አለብን ብለን ተመልሰን መተናል። ባለፈው ማስጠንቀቀ ነው ነበር። በባለፈው ቪዲዮ ጥላህ ልትሄድ ትችላለች ምናምን
ብዙ ነገር ነግረነው ችግር የለውም ፈተኑልኝ ብሎ ነው እዚህ ነገር ውስጥ የገባው። ስትፈትናት ልትጣሉ እንደምትችሉ ሳስበሃል? ፈተናውን ብትወድቅ ፈተናውን አልፋ ራሱ ለምን ፈተንከኝ ብላ ልትጣላ ትችላለች። ለዚህ ዝግጁ ነህ? አዎ እኔ አሁን በበኩሌ ምክንያቱም ጥያቄውን ከኔ ስለሆነ ያመጣሁት ለወደ እናንተ ጋር የመጣሁበት ምክንያት በቃ ሙሉ ነገር አምኜበት ነው። ስለዚህ ካለፈች ትወደኛለች ማለት ነው። በቃ ካላለፈች ግን ያው እናንተ ጋር መምጣት ትክክል ነው ማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ይመቻችሁ። እንግዲህ ተመልካቾቻችን አብርሃም ቤታችን መጥቷል። እንዴት እንከበናል? ደህና ነኝ። እንግዲህ ያው ቢከፋኝ ቢደብረኝ ባለፈው በተፈጠረው ነገር አዝነናል። አሁንም በጣም አዝኛለሁ። በእውነት በጣም እንደዚህ ተፈጠረ የበረታ ነው። አዎ ያው እንግዲህ መበረታት ካሉት አሁን እንደውም ይገርማል ማለት ነው። የመጀመሪያ ቀን ምን አገባን ብለን ነበር። በቃ እሱ ነው ፈትሁልኝ ያለው አይመለከተንም ምናምን ብለን ግን እየቆየ ሲል እየተሰተ መጣ። ደስ አይልም። ገብቷል እንዳለያየናችሁ የተሰማኝ። አዎ ያው ተለያየን በለው እንጂ እንዲህ ነው ይፈጠር። ዛሬ መጣው ነው እንደውም አንደኛው ዓላማችን ምንድነው እናንተ ለማስተዋወቅ ነው። በጣም በተመልካቾችም ጥያቄ ሰው ብዙ ነው የደበረውና ያው እንደዚህ ባይሆን ደስ ይለን ነበር። ታውቀዋለህ ከመጀመሪያውም ተናግረናል። እንደዚህ ነገር እንደሚፈጠር ከመጀመሪያው ምን የምናውቀው ነገር ነው። ግን ሲፈጠር ደግሞ ደስ የሚጨንቃል። እኛ ስሜቱንም ስለምናውቀው እና ዛሬ ከባድ ነበር። እንደውም የፈጀው ፈጅቶ ለማስተዋወቅ ነው። ደስ ይለኛል በጣም። እንደውም ዛሬ ቤቱ አካባቢ በሩ አካባቢ ሄጄ ነበር። ግን ያው ስልክም ስደውልላት አታነሳ። ምናልባት ከቤት ስትወጣ አገኛታለሁ በሚል ተስፋ ነበር የሄድኩት። እየተጸጸተ ነው ወይስ እንዴት ነው? አይጸጸተኝም። ምክንያቱም ያው እንደዚህ እንደሚፈጠር አውቃለሁ። ግን በዚህ ልክ ይሆናል ብዬ ግን አላሰብኩም ነበር። ግን ደግሞ ፈተናውን በማለፏና ምን ያክል እንደምትወደኝ በማወቄ በጣም ደስተኛ ነኝ። አይጸጸተኝም። ቪዲዮ ላይ እንደዛ ማየት እኔም ቢሆን ነው አንድ ሰው ፍቅረኛው ያንተ ፍቅረኛ ስለሌላ ሰው ስላንተ እንዲስተዋራ መስማት በጣም ደስ የሚል። አዎ በደንብ በጣም እኔ ደስ ብሎኛል። አይጸጽተኝም። ግን ደግሞ ያደረኩት ነገር በዚህ ልክ ስልክ ስደውል አለማንሳት ሊሆን ይችላል። አልጠበኩም። አዎ ማለት በዚህ ልክ እንደዚህ ይፈጠራል ብዬ ግን አልገመትኩም ነበር። ግን ካሰብኩት በላይ ተፈጥሯል። ግን እንዳልኩ ደስተኛ ነኝ። አይጸጽተኝም። ምክንያቱም በቃ እንደምታረቁ እርግጠኛ ነኝ ማለት ነው። አዎ ኖርማሊ በቃ ብንታረቅ ራሱ ወዲያው ባገባት ራሱ ደስተኛ ነኝ ከዚህ በኋላ ማለት ነው። አረጋግጣለሁ ነው። አዎ በደንብ ነው የተማመንኩባት በደንብ ማለት ነው። ኦኬ ዛሬ መጣና ለማለት ነው ለማስታረቅ ነው። እንደነገርከን ስልክ አታነሳም ላንተ? አዎ ስልክ እያነሳችልኝ አይደለም። በተደጋጋሚ ደውዬ ጊዜ መስጠት አስፈላጊ ነገር ነው። ያው ቶሎ አትቀበሉም እሷም ብትና ጊዜ መስጠት ያስፈልጋል። ግን ደግሞ አይታወቅም ደግሞ በዚህ መሀል የመርም ከፍቷት ከሆነ ከዛ ደግሞ አንተ ሲከፋት ከጎኗ ከሌለ በዛው ልቀርም ይችላል። እሱ ነው ይከፋታል። መክፋትማ ግን በዚህ ልክ ደግሞ ስልክ አታነሳም ብዬ አላሰብኩም ነበር። እኔ አልጠበቅኩም። አዎ በፍጹም አልጠበቅኩም እንደዚህ ትሆናለች ብዬ። ያው ጥፋት እንደሆነ አውቃለሁ። ግን ደግሞ ይቅርታ የሚባል ነገር አለ። ይቅርታ የሚባል ነገር ግን ተፈጥሮስ ቢሆን አስበዋል። እኔ አሁን ደግፍ 50-50 መደገፍም ይከብዳል፣ አለመደገፍም ይከብዳል። አዎ እውነት ነው። ያው በማለፏ ነው እንደዚህ ለዚህ ወሬ የሚበቃ ነው እንጂ ባታልፍ ኑሮ ደግሞ በኩራት ነበር የምታወራው። ገብቷል። እንኳንም ፈተንኳት ትል ነበር። ድሮም ምናምን ትል ነበር። ያው ስላለፈች ነው ለዚህ ችግር የሚመጣ ነው። እና የሱ ቅር ነው እንደምን እናስታርቃት ብሏል። ደስ ይለኛል በእውነት። ዛሬ እኛ እንደውላትና የኛን ስልክ ስለማታቆም እኛ እንደውላትና መጀመሪያ እኛ ለማናገር እንሞክራለን። እንደምንም አስማምተን እዚህ ዘናት መተን በአካል ብታወሩ ይሻላል ብለን በአካል በስልክ ያው በጣም ደስ ይለኛል። ግን ለእናንተ ስልክ ተነሳላችኋለች? ያው የሥራ ስልክ ስለምታነሳ ለሥራ ወይ ለሥራ ነው ብለን ሲጠራተና አዎ ያው ዲጂታል ማርኬት ላይ ስለሆነ የምትሰራው እንደዛ ደግሞ ይደብራል። እንደተረችኝም ከሆነ ነርስም ሰራለች ዲጂታል ማርኬቲንግ ትሰራለች። ስለዚህ ለሥራ ነው ብለን እዚህ እንቅጠራተና ለሥራ ነው ብለን ጠርተናት እንትን እንዳይደብራት አይ ሌላማ ልናስታርቅሽ ነው ብንላትማ አትመጣማ። ምክንያቱም እኔም ማየትም እንደማትፈልግ ነው እንግዲህ ካካሄዷም ከምንም ስልክ አለማንሳት ማለት እኔ ያለ እሷ አለ ብትሏት በፍጹም አትመጣም። ግን የተለየ ስልክ ከሆነ ምናልባት ወይ በነርሲንጉ ወይ ደግሞ ከዲጂታል ማርኬቲንግ የሆነ ሰው ፈልጓት ነው ሊሆን የሚችለው የሚመስላት። ስለዚህ በዛ እንትን ስለዚህ በስራ ብለን እናምጣትና አሁንም ቢሆን ግን ሌላ ሪስክ ነው እየወሰድን ያለ ነው። ግን ያው ስታካያ እንግዲህ ለኔ ስትሉ ሪስክ ወሰዱ ይመጣል። እሺ ደስ ይላል እውነት በጣም አመሰግናለሁ። እሺ አመሰግናለሁ። ስልኳን ስጠና እኛ እንደውላት። እሺ ተመልካቾቻችን ደውለን እዚህ ዘናት እንደምንመጣ ተስፋ እናደርጋለን። ከወጣና ውጭ አናግራት። እንግዲህ ተመልካቾች ሊያናገራት ወጥቷል። ያው ያሳመናታል ብለን ተስፋ እናደርጋለን። አሁን ላይ መጥፎ ጊዜ እያሳለፈች ነው ያለችው። መገመት የሚቻል ነገር ነው። እሱ መጥፎ ጊዜ እያሳለፈ ነው ያለው።
ሁለቱን እናስታርቃቸውና ወደ ትዳር እንብራቸው ብለን የመጣ ነው። ያው እንደሚሳካና ያም ደስተኛ ነው እሱም ደስተኛ እናንተም ደስተኛ ትሆናላችሁ ተስፋ እናደርጋለን። ያርግልኝ በእናት እውነት በጸሎት አግዙን እንግዲህ። አዎ በደንብ ግቢ ናይ ግቢ እንዴት ሰላማት ነኝ ምን ነው እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ምንድነው ስልክ አታነሽ ማስቸገርሽ? አዎ ማለት አስፈላጊ አይደለም ብዬ ስላሰብኩ ነው ስልክ ማንሳቱ። እንደዚህ አይደለም። አሁን ልጁ ስለሽ ያሳለፈው ነገር ከባድ ነው። ያረግነው ነገር የሚያስጠላ እንደሆነ እናውቃለን። እሱ ቢሆን ደብሮታል። ይቅርታ ለማለት ነው እየለፋል። እንድትረጂው ነው ሐሳባችን ምንድነው? ያው ያረገው ነገር ደስ ባይልም ግን ደግሞ ብዙ ሰዎች ላይ ያየነው ነገር ስለሆነ አብዛኞቹ ፌል ሰራ አንቺ ስላለፍሽ ነው ይችላል። አንቺ ንጹህ ስለሆንሽ ማለት ነው እንዲያልሽ አይደለም። አብዛኞቹ ፌል ስለሚያረጉ ያው እንድትረጂው ነው ገብቶሻል ሐሳባችን። የኛንም ሾው ብትከታተሉ ብዙዎቹ ይወድቃሉ። ኦኬ እና ያለፍሽው በእኛ ሾው ታሪክ ያለፍሽው በመጀመሪያ ሴት አንቺ ነሽ። እኔ ላይክ እንትን ነው ፍቅርን በመተማመን ነው ማምነውና ስራ ቦታችን ላይ ምናምን ብዙ ሰዎች እኮ እናገኛለን አይደል? እሱ ደግሞ እንደምወደው ያውቃል፣ እሱም እንደሚወደኝ ያውቃለሁ። ፈተናው ምንድነው አስፈላጊነቱ? ያ ነው ለኔ ግልጽ ያልሆነልኝ ነገር እሱ ነው። ስለሚወድሽና ያልተመለሰለት ጥያቄ ነበር። እሱን ለመመለስ ነው ገባሽ? ያልተመለሰለትን ጥያቄ እኮ በፈተና ሳይሆን ግልጽ ብዙ ነገሮችን እኮ አውርተናል፣ ብዙ ነገሮችን እኮ አሳልፈናል። ስለዚህ ያንን ነገር እኮ ማውራት ይችላል እኮ። የእሱ ሀሳብ ምን መሰለሽ? ፍቅር ስቀምጭበት አላወራው ስትይ ሊያገኝ ሲሞክር አልመችሽ ሲል ምናልባት አንቺ ለእሱ መናገር ፈርተሽ ከሆነ ከእሱ ጋር በቀኝ ብለሽ ከሆነ ግን ደግሞ መናገር ከብዶሽ ከሆነ በራሱ መንገድ ለማረጋገጥ የሞከረበት መንገድ ነው። ያው መጥፎ ቢሆንም ያው ከክፋት ተሰጅበት እሱ ብቻ አንቺ ማለት ካለመፈለግ የተነሳ ነው ያውቃል ስራዬን። ስለዚህ ብዙ ነገሮች ማለት ብዙ ጊዜ ፍሪ መሆንባቸው ታይሞች አይሉኝም። ያንን ደግሞ አንደርስታንድ ካላደረገ እሱ የኔ ጓደኛ ሊሆን አይችልም ማለት ነው። ገባ? እኔ ብዙ ነገሮችን እኮ ማልፈው ስለማምነው ስለምወደው በጣም ለሱ ያለኝ ቦታ ትልቅ ስለሆነ ነበር። እሱ ደግሞ ለኔ ያለውን አመለካከት በዚህ ልክ ከሆነ የሚያሳየኝ በፈተና እኔ ይሄንን አክሴፕት አድርጌ ልቀበለው አልችልም። እንግዲህ በግንኙነት ግጭት ይፈጠራል አይደል? እስቲል ወደዋለሁ እኮ እስቲል ወደዋለሁ። በጣም ነው የምወደው ማከብረው ምናምን እንደሱ አሁንም ትልቅ ቦታ አለኝ። ግን እንደ ሰው ስታስበው ግን ትክክለኛ ነገር አይደለም ያደረገው። በትክክለኛ መንገድ ብዙ መንገዶች አሉ እኮ እኔን ለማግኘት ወይም ደግሞ ከኔ ጋር ብዙ ነገሮችን ለማውራት ብዙ መንገዶች እኮ መሄድ ይችላል። በፈተና መሆን የለበትም። ያንን ነው እኔ ሊረዳኝ ያልቻለው ነገር ይሄ ነው። እንደምወደው እኮ ያውቃል። አሁን እኮ ገብቶታል። ተጸጸተ እኮ አስታርቁ ብሎ ነው የመጣው። ስልክ አላነሳለች እስቲ እኛ ጋር አስታርቁ ይባል። ይቅርታ እኔ ግን እንደዚህ በቀላሉ ግን ልታረቁ አልችልም። ይከሳል መካስከለ ከሳለው በደንብ ነው የምከሰው። ይቅርታ አድርጊልኝ ማለት በደንብ ነው የምከሰው። በምን አይነት ነገር ነው ትከሰኝ? ያኔ ደግሞ በጣም ነበር ይቆራብሽ ታውቂያለሽ አይደል? እንደዛ በማለትሽ በጣም ደስ ያለው። እኔ ከዚህ በኋላ አንደርስታንድ ያደርገኛል ቢ በጣም እየሰጋው ነው ማለት ለህይወቴ እየሰጋው ነው። በቃ እኔ ማለት እኔ አብዛኞቹ ወንዶች እኛ ጋር ሲመጡ የሚናገር ምን አለ ሾርት ታቂ ሆነ የሚናገሩት ነገር ማለት ነው የሱ ስለ ትዳር አንቺ ማግባት እንደሚፈልግ እየጠበቀ እንደሆነ ነው እየነገረ የምርም ያው ደስ ብሎናል በማለትሽ እንደምትጋቡ ነው እያሰብን ያለነው ማለት ነው። እንዴ ለሰርጋችሁ ተጠናላችሁ ነው እያሰብን አንቺ አረ በደንብ እንጠራቸው። ረጅም ዓመት ሆኖናል አብረን ከሆንን ገባ እና ረጅም ዓመት ሲሆነ በፈተናችን እቺን መንገድ ተጠቅሞ ፈተና ማለት የለጋችንን ህይወት ነው እንዲያበላሽ ያደረገው ማለት ነው። አራ አይበላሽም በፍጹም። ታውቃለህ እኔ አንተን አግብቼ መኖር እንደምፈልግ እንደምወድህ ታውቃለህ። ግን ምንድነው አሁን ተጸጽቷል ልጁ እኮ እንደምታየው ተጸጽቶ ሳይው የተጸጸተ አይመስልም። እኔ ሳይው የተጸጸተ አይመስልም። እሺ ላንቺ ነገም ይሄ ነገር አለመደገሙ ምን አይነት ዋስትና ነው ያለኝ? አሁን እኛ ለምን አይ በቃ እኔ አሁን ይቅርታ አድርጊልኝ ካንቺ ጋር መቀጠል ነው የምፈልገው። በእውነት በቃ ተጸጽቻለሁ፣ ይቅርታ አድርጊልኝ። አጥፍቻለሁ፣ አላጠፋውም ማለት አይደለም። በጣም ጎዳኝ የምር እኮ ይቅርታ። እሺ ለዛ በቃ ስለምን እንደምወደው በጣም ጎዳኝ እኮ በቃ እሺ ይቅርታ አድርጊልኝ። በቃ እኔ ምትፈልጋለሁ ኧረ በእናትሽ ነይ ኧረ ያዛት አዳራ ነሽ
አንቺ ምን ሆነሽ ነው? እሱ እንደዚህ ተዘጽፎ እኔ አልፈልግም። ለምን ደግሞ አትረዱኝ? ተወኝ። አንተ በፍጹም እንድታናግረኝ አልፈልግም። ጎርተኸኛል። በቃ አልፈልግም። እኔ እወድሻለሁ። በቃ እሺ ይቅርታ አድርጊልኝ። ተወኝ። በቃ እንድታናግረኝ አልፈልግም። በቃ አልፈልግም። በቃ ከዚህ በኋላ ይበቃ። ምንድን ነው ይቅርታ ማድረግለት? ቁጭ በይና እናውራ። እሺ ቁጭ በይ። አንቺ ከመሰል ምንድነው? ምን እንዳደርግ ነው ያላችሁኝ ያላችሁት? ህይወቴ ላይ እኮ ነው እየተጫወተ ያለው። በቃ እኔን ኦልሬዲ ጎርተኸኛል እኮ በቃ ጨርሻለሁ። ለአንተ ያለኝ አመለካከት ጨርሻለሁ። ይቅርታ አድርጊልኝ። እሺ እኮ ይቅርታ አድርጊልኝ። አሁን አንተ ብቻ ለመኖር በፍጹም አላስበው ነገር ነው። በፍጹም እሺ ከይቅርታ በላይ ምን አለ? እሺ ሌላሽ ምን ላድርግሽ? በጣም ከባድ ነው ለኔ ይሄንን ነገር ለመወሰን በጣም ይከብደኛል። ለምን እኮ እንዳደረኩት እኮ ምክንያቱም ነገርኩሽ አይደለ? በእናትሽ በቃ እውነት ይቅርበኝ። ከዚህ በኋላ ምንም አላጠፋም። በእውነት ይቅርበኝ። ተለምነሽ እንደዚህ በእናትሽ በቃ በእኛ ላይ ለምንሽ በቃ አረገችልኝ። በጣም ነው የማመሰግነው በእውነት ይስጥልኝ። በጣም ነው የማመሰግነው። ችግር የለም ስለአንሳችሁ በጣም ነው እኔ በጣም አመሰግናለሁ። ይሁን ከዚህ በኋላ ግን ታረቅ ፈልገው በእውነት የምሬ ነው ማለት ስራዬን ታውቀዋለህ። በቃ ለነርሲንግ ነው ብዙ ሰዎች ጋር ያገናኘኛል ምናምን ብዙ ታይም ላይ ኖረኝ ይችላል። ግን በቃ ማለት የእውነተኛ ፍቅር ከሆነ ማለት ልትረዳኝ ግድ ነው። ገባ? ታይማችንን ሰሌክት አድርገን እናንተ መገናኘት እንችላለን። ሌላም ጊዜ እንደምንገናኘው እኮ ሳንገናኝ ስቀር ታይም ከሳሰጨኝ ስትቀር እኮ ነው በቃ እንደዚህ ነገር ውስጥ ይገባል። በቃ እንኳን አንደርስታንድ አድርገኝ። በቃ ተረዳኝ። በቃ የምትወደኝ ከሆነ ተረዳኝ። እኔም እወድሃለሁ። እወድሻለሁ በደንብ በጣም ነው የምወድሽ። እንግዲህ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ደስ ብሎናል በጣም እናንተም ደስ እንዳላችሁ ተስፋ እናደርጋለን። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልን። እስቲ ምን እንደተሰማችሁ። ያው የተጣላን ማስታረቅም ከዚህ በኋላ እንጀምራለን ማለት ነው። እኛን ሰፖርት ማድረግ የምትፈልጉ ላይክ፣ ሼር፣ ሰብስክራይብ ይበቃናል። ሐሳባችሁን ኮሜንት ላይ ስታስቀምጡ ደግሞ ደስ ይለናል። እንደዚህ አይነት ጸዳዴ ቪዲዮ ይዘን ስለምንመለስ ደግሞ ሰብስክራይብ በተኗን መጫናችሁ እንዳረሱ። በቀጣይ ጸዳዴ ቪዲዮ ይዘን እንመለሳለን። ይመቻችሁ።